ተከታዩን የጲላጦስን ታሪክ እንመለከታለን። ምንጫችን ጥበብ መጽሐፍ መሆኑን ስንገልጽ በክብር ነው። ጴንጤናዊው ጲላጦስ። ሚስቴ ስለዚህ ሰው ብዙ ጊዜ ደጋግማ ታወራ እንደነበር አስታውሳለሁ። በፊቴ ባቀረቡት ጊዜ ግን እምብዛም ጉዳይ አልሰጠኝም። እንደ ብዙዎቹ ሮማውያን ሴቶች ሚስቴ ሕልም ማለምና እሱን ሲያስፈቱ መዋል ስራዬ ብላ ይዛ ነበር። በእሷ ደረጃ የሚገኙ ሮማውያን ሴቶች የተሰጡበት የምስራቃውያን ባዕድ አምልኮና ጥንቆላም በእሷም ዘንድ እንዲሁ ይገኝ ነበር። እነዚህ አምልኮዎች ደግሞ የመንግስታትን ቤት ሲያገኙ አደገኞች ናቸው። የሴቶቻችንን ልብ ሲያገኙም ጥፋታቸው እንዲሁ የከፋ ይሆናል። በግብፅ ምድር የአምልኮ መጨረሻ የሆነው ዘመን የአረብ ምድሩ አምላክ አይስኮስ የበረሃውን አንድ አምላክ ወደ እሱ ባመጣ ዘመን ነበር። ግሪክም ብትሆን ከሶሪያ ሸለቆ የአርማጤስ ንግሥት ከ7 ገረዶቿ ጋር ሆና ስትዘልቅ መሸነፉን አምና ተቀብላ ነበር። ስለ ኢየሱስ ለመናገር ይህ ሰው አሳሳች ተብሎ በፊቴ እስከቀረበበት ጊዜ ድረስ አይቼው አላውቅም ነበር። የራሱ ሕዝብም ሆነ የሮማ ጠላት ተብሎ ተከሶም ነበር። ወደ ፍርድ ችሎት ይዘው ሲገቡ እጆቹን ከእግሮቹ ጋር በገመድ ጠፍረው አስረዋቸው ነበር። እኔም ከፍ ካለው መቆሚያዬ ላይ ወርጄ ወደ እርሱ ቀረብኩና እንዲጠጋ አዘዝኩት። ጥቂት እርምጃዎችን በኩራት ተራምዶ በጽናት ከፊቴ ቆመ። ከራሱም ቀና ብሎ ይመለከተኝ ነበር። በዚህ ጊዜ በእኔ ላይ ምን እንደመጣ ለመግለጽ የሚያስቸግረኝ ኃይል በቅስፈት ወረረኝ። በዚያ ቅስፈት ከእግሮቹ ስር ሮጬ በወድቅና በሰግድለት ዘንድ ወደድኩኝ። በዘመኑ ከራሷ ከሮማ በላይ ገናና የሆነው ቄሳር ወደ አዳራሹ የገባ ያህልም ይሰማኝ ነበር። ይህ ስሜቴ የቆየው ግን ለጥቂት ጊዜ ነው። ከዚያ በኋላ ከፊቴ በራሱ ሕዝቦች አሳሳች ተብሎ የተከሰሰ አንድ ሰው ከፊቴ ቆሞ አየሁኝ። እኔም የእሱ ገዥና ፈራጅ መሆኔን አወቅኩኝ። ጥያቄዎች ሰነዘርኩለት። እሱ ግን አይመለስም ነበር። በዐይኖቹም አተኩሮ ይቃኘኝ ነበር። በዐይኖቹ ውስጥም ርኅራኄ ነበር። በቅጽበትም እኔ ሳልሆን እሱ ፈራጅና ገዢ ሆኖ ታየኝ። ከዚያ በኋላ የሕዝብ ቁጣና ጩኸት ተቀጣጠለ። እሱ ግን እንደ ረጋና በጸጥታ የዐይኖቹን ርኅራኄ በእኔ ላይ አሳርፎ ይመለከተኝ ነበር። እኔም ወደ ቤተ መንግሥቱ በረንዳ በመውጣት ሕዝቡን አስተዋልኩት። ሕዝቡ ግን እኔን ሲመለከት መጮህ ጀመረ። እኔም ይህ ሰው ምን አደረጋችሁ በማለት ጠየቅኳቸው። አንድ ጉሮሮ እንዳለው ሰው ሕዝቡ በአንድ ድምፅ እንሰቅለዋለን፣ የእኛም የሮማም ጠላት ነው ብለው ተናገሩ። አንዳንዶቹም ቤተ መቅደሱን አፈርሰዋለሁ አላለምን? የእግዚአብሔርንስ መንግሥት እኔ ነኝ እያለ አይደለምን? እኛ ግን ከቄሳር ውጭ ንጉሥ አናውቅም በማለት ጮኹ። እኔም ተመልሼ ወደ ፍርድ ችሎት ዘለቅኩኝ። አሁንም ብቻውን በጽናት እንደቆመ ነበር። ከአንገቱም ቀና ብሎ መመልከቱን ቀጥሏል። እኔም በዚያ ቅስፈት አንድ የግሪክ ፈላስፋ የተናገረው ቃል ወደ አእምሮዬ መጣ። ብቸኛ ሰው እርሱ ብርቱ ሰው ነው። በዚያ ወቅት ይህ ናዝራዊ ሰው በእርግጥም ከዘሮቹ በላይ ታላቅ ሆኖ ታየኝ። ነገር ግን ምሕረት አደርግለት ዘንድ አንዳች ስሜት ወደ ውስጤ አልመጣም። ከእኔም ምሕረትም በላይ ሆኖ ታየኝ። እኔም ጠየቅኩት፣ አንተ የአይሁድ ንጉሥ ነህን? አሁንም አንዳች ቃል አልወጣውም። አሁንም ደግሜ ጠየቅኩት፣ የአይሁድ ንጉሥ ነኝ አላልከምን? አሁንም አተኩሮ ይመለከተኝ ጀመር። ጥቂት ቆይቶ በረጋና ዝቅተኛ ድምፅ፣ አንተ ራስህ ንጉሥ መሆኔን በአንደበትህ አወጅክ፣ ለዚህም ተወልጃለሁ። ስለ እውነት ልመሰክር ዘንድም መጣሁኝ። በዚህ ሁኔታ ውስጥ ቆሞ ስለ እውነት የሚናገር ሰው እነሆ እውነት ምንድን ነው? የፈራጁ እጆች በእሱ ላይ ለሆነ ንጹሕ ሰውስ እውነት ምንድን ነው? ኢየሱስ በታላቅ ኃይል እንዲህ አለ፣ ማንም ከመንፈስና ከእውነት ተለይቶ ይህችን ዓለም ሊመራት አይችልም። እኔም ጠየቅኩት፣ አንተ ከመንፈስ ነህን? እሱም መለሰልኝ፣ አንተም ከመንፈስ ነህ፣ ዳሩ ግን አታውቀውም። መንፈስ ምንድን ነው? እውነትስ ምንድን ናት? እኔም ለመንግሥቴ ስል የአይሁድ ሕዝብም ለጥንታዊ አምልኳቸው ካላቸው ቅናት የተነሳ ይህን ቅን ሰው ለሞት አሳልፈን ልንሰጠው ነው።
የትኛውም የሰው ዘር አሊያም መንግስት የራሱን ዓላማ ለማሳካት ሲገሰግስ በእውነት ፊት መቆም እንደማይቻለው ተረዳሁ። እኔም ደግሜ ጠየቅኩት፣ አንተ የአይሁድ ንጉሥ ነህን? እሱም መለሰልኝ፣ ይህን የምትለው አንተ ራስህ ነህ። በዚህ ሰዓት ዓለምን ድል አድርጌያለሁ። ከተናገረ ሁሉ የማይመስል ነገር ያገኘሁበት ይህም ብቻ ነበር። ምክንያቱም በዚያ ዘመን ዓለምን ድል አድርጋ የምትገዛ ሮማ ብቻ ነበረችና። የሕዝቡ ጩኸት በድጋሚ ይሰማኝ ጀመር። ጩኸታቸውም ከቀድሞ የበለጠ ያስተጋባ ነበር። ከመቀመጫ ተነስቼ ይከተለኝ ዘንድ ነገርኩትና ወደ በረንዳ ወጣው። በረንዳ ላይ ከአጠገቤ እንደቆመ ሕዝቡ አሁንም ጩኸቱን ማስተጋባት ጀመረ። ስቀለው፣ ስቀለው! እኔም ካህናቱ አሳልፈው እንደሰጡኝ መልሼ ለነሱ ሰጠኋቸው። የምትሹትን ሁሉ ማድረግ ትችላላችሁ። አጋዥ የምትፈልጉም ከሆነ የሮማ ወታደሮች ሊረዷችሁ ይችላሉ። ከዚያ በኋላ ይዘውት ሄዱ። እኔም ሊሰቅሉት በሚወስዱት እንጨት ላይ የናዝሬቱ ኢየሱስ የአይሁድ ንጉሥ የሚል ተጽፎ እንዲሰቀል አዘዝኩኝ። አሁን ሳስበው ግን መጻፍ የነበረብኝ የናዝሬቱ ኢየሱስ ንጉሥ የሚል ነበር። ይህም ሰው ተገረፈ፣ ተቸነከረ፣ በመጨረሻም ተሰቀለ። ሥልጣን ቢኖረኝና ባድነው በወደድኩኝ ነበር። ነገር ግን እሱን ማዳን ማለት ከፍተኛ ዓመፅ በሕዝብ ዘንድ መቀስቀስ መሆኑ ተሰምቶኛል። በሮማ መንግሥት ስር ለሚተዳደር ግዛት ገዢ የሆነ ሰው ደግሞ የተሸነፈ ዘር የሚቀሰቅሰውን የሃይማኖት ዓመፅ ችላ ብሎ ማየት የለበትም። እስከዚያች ሰዓት ድረስ ያ ሰው ከዓመፅ ቀስቃሽ በላይ እንደሆነ ይሰማኛል። አዋጅ ያስነገርኩትም ለእኔ ፍቃድ ሳይሆን ለታላቂቷ ሮማ ስል ነበረ። እኔም ብዙ ሳልቆይ በቄሳር ትእዛዝ ወደ ሶርያ ተዛወርኩኝ። ነገር ግን ከዚያ የፍርድ ቀን ጀምሮ ሚስቴ በሐዘን ብዛት ታማሚ ሆና እስከ ህልፈቷ ድረስ ቆየች። አንዳንዴ በዚያ አትክልት ቦታ እንኳን ቆሜ በሐዘን የተሞላው ፊቷ አሁንም ይመጣብኛል። ከህልፈቷ በኋላ ሲነግሩኝ ስለ ኢየሱስ ለምታገኛቸው ሴቶች ሁሉ ታወራ እንደነበር ሰምቻለሁ። እነሆ ሞቱን በአዋጅ ያስነገርኩለት ሰው እንደ ጥላ ከተደበቀበት በመውጣት ወደ ቤቴ ተመልሶ ገባ። በውስጤም ራሴን ደግሜ ደጋግሜ የጠየቅኩት ነገር ቢኖር እውነት ምንድን ነው? እውነት ያልሆነውስ ነገር ምንድን ነው? የሚለውን ነበር። ሶርያውያን በጨለማ አድፍጠው በመውረር ሮማን ሊያሸንፉ ማለት ሲሆን እንደዚያ ደግሞ ሊሆን አይችልም። በማንኛውም መንገድ ቢሆን ሮማ ከሚስቶቻችን ቅዠት በላይ አሸንፋ መገኘት መቻል አለባት በሚለው እምነት የጸናው። ውድ አድማጮች፣ ለዛሬ ያዘጋጀውላችሁ ይሄው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ሞኝ መዥገር ከቆዳ ጋር አብሮ ይሸጣል። ወንድዬ ካሳ ነኝ።